ሪል ስቴት ላይ ቤት ስትገዙ ጥንቃቄ ማድረግ ያለባችሁ ነገሮች ሶስት ነገሮችን ላስቀምጥ። አንደኛው ኢንስካሌሽን ምንም አይነት ጭማሪ የሌለበት መሆኑን ማረጋገጥ አለባችሁ። የዶላር ጭማሪ፣ የነዳጅ ጭማሪ፣ የብረት ጭማሪ፣ የማቴሪያሎች ጭማሪዎች አለመኖሩን ማረጋገጥ አለባችሁ። ሁለተኛ ፓይመንት ሜትር ነው፣ ያከፋፈል ሁኔታ ነው። ይህ ያከፋፈል ሁኔታ በወራቶች እና በቀናቶች በ4 ወር፣ በ6 ወር፣ በ8 ወር እያለ የሚሄድ ከሆነ ይህንም ጥንቃቄ ማድረግ አለባችሁ። ድርጅቱ ቤቱን ላይሰራው ይችላል። ሶስተኛ ውሉነን በደንብ አድርጎ ማንበብ ይጠበቅባችኋል። በተለይ ውል ላኩልን ብላችሁ የምታነቡ ሰዎች ትክክል አይደላችሁም። በተለይ ከሴልሱ ወይ ከሱፐርቫይዘር ወይ ከማናጀሩ ጋር ሆናችሁ ውሉነን ብታነቡት፣ ክፍያ ከመክፈላችሁ በፊት ውሉነን በደንብ ብታነቡት ሶፍት ኮፒውን ሳይሆን ሃርድ ኮፒውን ነው። ምክንያቱም ሶፍት ኮፒውን የመቆራረጥ ጸባይ ሊኖር ስለሚችል አውጥተው አንዳንድ ፋውል ያለባቸውን ወረቀቶች አውጥተው ሊልኩላችሁ ስለሚችሉ በተለይ ሃርድ ኮፒውን መታችሁ ቢሮ ላይ ከሽያጭ ባለሙያዎች ጋር ቁጭ ብላችሁ ብታነቡና ብትወያዩበት ሞርሊ ይጠቅማችኋል። እነዚህ ሶስት ነገሮች በጣም ጥንቃቄ